ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የክርስቲያን ሚዲያ ቤተሰቦች እንደምን ሰነበታችሁ? እኔ ክርስቲያን ሚካኤል እባላለሁ። የቅዱስ ጊዮርጊስ አባት የቀጾብቅያ ተወላጅ የሆነ ቅዱስ አነስጣሲዮስ ሲሆን እናቱ የልዳ ተወላጅ የሆነች የቅድስት ቴዎብስታ ትባላለች። ሁለቱም እግዚአብሔርን የሚወዱ ክርስቲያኖች ነበሩ። አንዷ ጋላስና ጋሪሳ፣ አንዱም በሮም ሌላው በአንጾኪያ ነግሰው ሲኖሩ የቅዱስ አድርጎት ነበር። የቅዱስ ጊዮርጊስ አባት በንጉስ ጋላስ ትእዛዝ በቂሳሪያ አገር ላይ መስፍን አድርጎት ነበር። የሮም ነገስታት የጋላስና የጋሪስ ጣዖትን ያመልኩ ስለነበር በቤተ ክርስቲያን ላይ ስደት ተጀመረ። ንጉሱም ዱዲያኖስ የሮምን ነገስታት ተዋጋቸው፣ ድልም አደረጋቸው። ከዚህም በኋላ ቅዱስ አነስጣሲዮስም አረፈ። በዚያን ወቅት ቅዱስ ጊዮርጊስ የ10 ዓመት ልጅ ነበር። በቅዱስ አነስጣሲዮስ ፈንታ ሌላ አገር ገዥ ተሾመ። እርሱም ፈጣሪውን እጅግ የሚወድ ስለነበር ቅዱስ ጊዮርጊስንም ወደደው። የሰራዊት አለቃም ይሆን ዘንድ ወታደርነት አለቅና እንዲሰጠው ወገኖቹን ማዕረግ ጽፎ ወደ ንጉሱ ላከው። ንጉሱም መልእክቱን ባነበበ ጊዜ ደስ አለው። የመቶ አለቅነት ማዕረግ ሹሞ ርስት፣ ጉልት፣ ግብርና ገጸ በረከት ሰጥቶ በሚገባ ክብር ወደ ሀገሩ መለሰው። አገረ ገዡና የሀገሩ ሰዎችም የክብር አቀባበል አደረጉለት። መስፍኑም ልጁን ሚስት ትሆነው ዘንድ አጩለት። የሀብቱም ወራሽ መሆኑን በጽሑፍ አረጋገጠ። የቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ የቅዱሳት መጻሕፍት ትምህርት ፈረሰ። ግልቢያ፣ ቀስት ማረስና አውሬ ማደንን ተማረ። በስራውም ሁሉ ብርቱ ጀግና ወታደር ሆነ። አገረ ገዥውም ቅዱስ ጊዮርጊስን ከልጁ ጋር ሊያጋባው ሲያስብ የእግዚአብሔር ፍቃድ ባለመሆኑ መስፍኑ አረፈ። ከዚህ በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል አገር ሄደ። የቤሩት አገር ሰዎች ጣዖት አምላኪዎች ነበሩ፣ ግን እግዚአብሔር የሚያመልኩት ደራጎን የሚባል ሰይጣን ያደረበት ዘንዶ ነበር። የሀገሩም ሰዎች ለዘንዶ በየዕለቱ ሴቶች ለልጆቻቸው ይገብሩለት ነበር። ከብዙ ዘመን በኋላም የዚያ አገር ሴቶች ልጆች ባለቁ ጊዜ የሀገሪቱ ሰዎች ወደ መስፍኑ ሄደው ጌታችን ሆይ እኛ ለአምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። ከእንግዲህ አገራችን ለቀን እንሄዳለን እንጂ ምን እናደርጋለን አሉት። መስፍኑም እኔን ልትተውኝ ነውን? አገሬንም ምድረ በደል ታደርጓት ነውን? እንዲህስ አታድርጉ፣ በፍቃዴ ልጄን እሰጣለሁ አላቸው። ለድራጎንም መስዋዕት ትሆን ዘንድ ቤሩታይትን የምትባል ሴት ልጁን ወደ ጫካ ወሰዷት። ድራጎኑ ግን አላገኙትም። ከአራዊት ወገን የሚበላው ለማደን ወደ ዱር ሄዶ ነበር። ቅዱስ ጊዮርጊስም ወደ ቤሩት በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የመስፍኑ ልጅ ብቻዋን ተቀምጣ አገኛት። ምን ትጠብቂያለሽ ብሎ ጠየቃት። ልጁንም እንዲህ ስትል መለሰችለት፣ ጌታዬ ሆይ አምላካችን ድራጎን እንዲበላ ተፈርዶብኛል አለችው። ቅዱስ ጊዮርጊስም የአምላክ የድራጎን ግብሩ ምንድነው አላት። ግብሩንም ነገረችው። ልጁም ለቅዱስ ጊዮርጊስ በመጨነቅ አንተንም እንዳይበላ ከዚህ ሂድ አለችው። ቅዱስ ጊዮርጊስም ሰይጣን ያደረበት ይህን ኬሲ አልፈራውም ሲል መለሰላት። ልጅቱም እኔ ስመለከት ጽህም እንኳን ያላወጣ ሕፃን ነህ። ከአምላካችን ከድራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቤሩት ሰዎች አንተ ትበልጣለህን? አለችው። ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ምድርን የፈጠረ አምላክ አለ፣ ከዚህ ከተረገመ አውሬ ያድነኛል አላት። ከልጅቱ ጋር ይህንን ሲነጋገር ያ ዘንዶ በእግሩ እየሰረገ መጣ። ቅዱስ ጊዮርጊስም ባየው ጊዜ አንገቱን መዘዘ፣ ምላሱም አውለበለበ። በራሱ ላይ ሊወረወር ትንፋሹም ሊተነፍስበት ወደደ። ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በስላሴ ስም በመስቀል ምልክት አማተበበት። ወዲያውኑ ያ ድራጎን ኃይሉ ደከመ፣ መርዙም ጠፋ። ቅዱስ ጊዮርጊስም ቤሩታይትን የድራጎን አንገቱን አስረሽ ጎትች ብሎ ዝናሩን ፈቶ ሰጣት። ቤሩታይትም ዘንዶ የጎተተች ቅዱስ ጊዮርጊስ ጋር ወደ ከተማ ገቡ። ሕዝቡም ድራጎኑ ሲመጣ ባዩ ጊዜ
በመደናገጥ ልጆቻችንን ጨርሷል፣ እርሱም አምላካችንን ነው ብለው ይዘው መጣ አሉት። ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተዉና በእግዚአብሔር እመኑ አላቸው። ሕዝቡም በፈጣሪ እናምን ዘንድ ዘንዶውን ልትገድለው ትችላለህን? አሉት። እርሱም አዎን፣ በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ሕዝቡም በተሰበሰበበት እያለ ቅዱስ ጊዮርጊስ ዘንዶውን በጦር ወግቶ ገደለው። የአገሩም ሰዎች በዚያን ጊዜ አምነው ተጠመቁ። ከጥቂት ወራት በኋላ ስሙ ዱዲያኖስ የተባለ የፋርስ ንጉሥ በብዙ ገናነትና ክብር ተነስቶ የዓለም ነገስታት ሁሉ ለራሱ አስገዛ። ቅዱስ ጊዮርጊስም ንጉሥ ዱዲያኖስ በፋርስ ሀገር ብዙ ነገስታት ማሰባሰቡን ሰምቻለሁና አሁንም ብዙ ገንዘብ፣ የከበሩ እጅ መንሻዎች ይዤ ልሂድና ልስጣቸው፣ የአባቴንም ሹመት ልለምናቸው ብሎ ከነገስታት ጋር ሊገናኝ በመርከብ ሄደ። ወደ ነገስታቱም ከተማ በደረሰ ጊዜ ነገስታቱ ጌታችን ኢየሱስ ክርስቶስን ሲነቅፉ ሰማ። ክርስቲያኖችም ሲያሳድዷቸው አየ። ይህንንም በተረዳ ጊዜ በልቡ እንዲህ ሲል አሰበ፣ አባቴና እናቴ በኃላፊው ሹመት የተጠቀሙበት ምንድነው? ተድላ ደስታ ጠፍቷል። ወደ ፈጣሪያችን ባዶ እጃችን ተመልሰው የለምን ብሎ ስለ መንግስተ ሰማያት ክብር አሰበ። ለንጉሱም ሊሰጥ ያሰበው ዘንድ ለድሆች ለጦም አዳሪዎች መጸወተ። ወደዚህስ የክህደት አገር ለምን መጣው? እግዚአብሔርን ትተው ሰይጣንን ወደሚያመልኩ ከነዚህ ርኩሳን መሾምን ለምን ፈለኩ? የዚህ ዓለም መንግስት አልሻም፣ ለዘላለም የሚኖረው ፈጣሪ ኢየሱስ ክርስቶስ የሚያወርሰኝ መንግስተ ሰማያት እሻለሁ እንጂ ከእንግዲህ ወዲህ በዚህ ዓለም እስካለው ድረስ ወደ ሀገሬ ወደ እናቴም አልመለስም። ስለ ጌታዬ ስለ ኢየሱስ ክርስቶስ ፍቅር ከእርሷ ተለይቻለሁና ስለ ቅዱስ ስሙ እሞት ዘንድ ቆርጫለሁ አለ። ከዚህ በኋላ ፈጥኖ ሄደና በአላውያን ነገስታት ፊት ቆሞ እኔ የክርስቲያኖች ወገን ነኝ፣ በጌታዬ በኢየሱስ ክርስቶስ አምናለሁ ሲል አሰምቶ ተናገረ። ነገስታቱም እንደ ችሎታው ልዩ ልዩ ስቃይ እያዘጋጁለት እስከ 7 ዓመት ድረስ ኖረ። በዚህ ጊዜ ሀሳቡን ሊያስወጡለት አልቻሉም። ቅዱስ ጊዮርጊስም ነገስታቱን እንዲህ በማለት ይገስጻቸው ጀመር። የተሳሳታችሁ ነገስታት ሆይ ይህንን ስህተታችሁን አርቁ። የክህደት ስም አትጥሩ። ሰማይና ምድርን ያልፈጠረ አማልክት ናቸው አትበሉ። ያልፈጠሩትንም አማልክት ናቸው አትበሉ። ይልቅስ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እሰግድ ብሎ አሰምቶ ተናገረ። ቅዱስ ጊዮርጊስም በሕዝብ ፊት ይህንን ሲናገር ንጉስ ዱዲያኖስ በሰማው ጊዜ እንዲጠራ ትእዛዝ ሰጠ። ንጉስ ዱዲያኖስም ቅዱስ ጊዮርጊስን እንዲህ ሲል ይመክረው ጀመር። እኛ ሁላችን ክብርና ግርማን ተጎናጽፈን የምንኖረው ለአጽንኦ በመገዛታችን ነው። እኔና ከመላው ዓለም የሰበሰብኳቸው 70 ነገስት ከአንተ በቀር በእኔ 3 ዓመታት እኔ ክርስቲያን ወገን ነኝ የሚል በዚህችም ዓለም ፈጽሞ አልሰማንም። ይልቅስ በብዙ ክብርና ደስታ ለመኖር አምላካችንን አጽኖልንም ይቀር እንዲል መስዋዕት አቅርብ። እኛ ነገስታቱም እንደ ልጃችን እናደርግሃለን። የመንግስትንም ፊት ማዕረግ ትቀበላለህ። አጽኖን ሰማይ እንደፈጠረ ኤራቅሊስም ምድርን ተማንድሮስና አቴናም ፀሐይን እንደፈጠሩ ክርስቶስንም የምትለው ምን የሚታይ ነገር ፈጥሯል አለው። በዚህ ጊዜ ቅዱስ ጊዮርጊስ በፈጣሪው ፍቅር በመነሳት ንጉሱን እንዲህ ሲል ይገስጸው ጀመር። አንተ የተረገምክ ነህ። ከአንተ ጋር ያሉትን ከሃዲያን እርጉማን ናቸው፣ አማልክት አይደሉም። እግዚአብሔር በሁላችሁ ይፈርድባችኋል አለው። ንጉሱም ተቆጥቶ እኔ አባት ከልጁ ጋር እንዲናገር እነግርሃለሁ፣ አንተ ግን በእብደትና በጎደሎ እምነት ትሰድበናለህ አለው። ከነገስታት አንዱም በመገረም አንዱ ቅዱስ ጊዮርጊስ ከወዴት ወገን ነህ? አባትስ ማን ነው? ሀገርስ ወዴት ነው? ብሎ በፈጣሪው አማጽኖ ጠየቀው።
የአባቱን ማዕረግ ሲገልጽ ባይወድም አምላኩ በኢየሱስ ክርስቶስ ስለጠየቁት ለጥያቄዎች በሙሉ መልስ ሰጣቸው። ነገስታቱም የአባቱና የእርሱን ጀግንነት በሰሙ ጊዜ ፈሩ። በሽንገላም በመባባልም ለጣዖታቸው እንዲሰግድ ይህንን ከፈጸመ በዓለም ሁሉ የበላይ ባለስልጣን በመሆን እንደሚሾም ቢነግሩትም አልተቀበላቸውም። ከዚህ በኋላ ቅዱስ ጊዮርጊስ በእንጨት ላይ እንዲሰቅሉትና የውስጥ ሰውነቱ እስኪታይ ድረስ ስጋውን እንዲፈተፍቱት ታዘዘ። እንደ ትእዛዙም ተፈጸመበት። በዚህ ጊዜ ሰውነቱ ሁሉ በደም ተጥለቀለቀ። በተጨማሪም በአልጋ መልክ በተዘጋጀው የስቃይ መቀበያ ብረት ላይ አወጡት። አጥንቱንም እስኪሰባበርና ስጋው በደም እስኪቀለጥለጥ በብረት ቀርጠው አሰሩት። ወዲያውም ከሀገር ውጭ አውጥተው ልብሱን ገፈው ሸርጥ አስታጥቀው በእንጨት ላይ እንዲሰቅሉትና አጥንቱን ከስጋው እንዲያደቁት እንደገናም ረጃጅም ችንካሮች ያሉበት የብረት ጫማ አሰርተው አጫሙት። በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮቹም ደሙ እንደ ውሃ እስኪፈስ እግሩን ዘልገው በጣጠሱት። መሄድም በተሳነው ጊዜ አጎንብሶ ሄደ። መከራውም በጸናበት ጊዜ ቅዱስ ጊዮርጊስ በፈጣሪዬ በመስቀል እንደተሰቀለ እንዴት አላስብም? ይህ የስጋ ሕማም አላፊ ነው ብሎ አሰምቶ ተናገረ። ደግሞም ጌታዬ ኢየሱስ ክርስቶስ ሆይ ሰውነቴ በመከራ አትጣላት ብሎ ጮኸ። ያን ጊዜም እግዚአብሔር ጸሎቱን ሰምቶ ሊቀ መላእክት ቅዱስ ሚካኤልን ላከለት። የሚያስጨንቀውንም መከራ ከእሱ አርቆ አዳነው። በሰውነቱም አንዳችም የደም ቁስል ምልክት አልተገኘም። ሰውነቱም ጤነኛ ሆነ። በነገስታቱም ፊት ለመቆም እንደገና ሄደ። በንጉሱም ትእዛዝ የተለያዩ የማሰቃያ መሳሪያዎች ተደበደበ፣ ተሰቃየ። የእንጨት አልጋ አሰርተው በ20 ችንካሮች አልጋው ጋር ቸነከሩት። ብዙ መከራም አጸኑበት። ቅዱስ ጊዮርጊስ ግን ስለ አምላኩ ሲል ይህንን ሁሉ ስቃይ በትዕግስት ተቀበለ። ጌታችን ኢየሱስ ክርስቶስም በመከራው አጸናው። ቅዱስ ጊዮርጊስ በሰውነቱ ላይ ዘርግቶ ባረከው፣ ኃይልም አሳደረበት። እነዚህ ከሃዲያን ነገስታት ሲያሰቃዩት 7 ዓመት ትኖራለህ፣ ብዙ ታምራት ታደርጋለህ፣ 3 ጊዜ ሞተህ 3 ጊዜ አነሳሃለሁ አለው። እንደገና ቅዱስ ጊዮርጊስ የስቃዩን መከራ አጸኑበት። መሳሪያዎች፣ የሚያንቀሳቅሱት መንኮራኩሮች፣ የሚስቡ ብርቶችና ጉልበታሞች ወታደሮችን አዘዙ። መንኮራኩሩም ስጋው በቶሎ ተፈጽሞ ታላቅ የብረት መዝጊያ መስሎ ቆመ። ከዚህ በኋላ ቅዱስ ጊዮርጊስን በእስር ቤት አምጥተው ወደ መንኮራኩሩ ላይ እንዲያወጡት ተወሰነ። ንጉሱም እንዲህ አለው፣ ጊዮርጊስ ሆይ ለአጽሎን ብትሰዋ የመንግስት ዘውድ ታገኛለህ። ነገር ግን ክርስቶስን ለማገልገል የቆረጥህ ብትሆን ስጋህን ልትፈጭ በውስጧ ልትጣልባት ለአንተ ያዘጋጇትን ያችን መንኮራኩር እይ አለው። ብርቱ ጀግና ጊዮርጊስም ጌታዬ ኢየሱስ ክርስቶስን ላገለግለው ቁርጥ ነኝ፣ በእኔ ላይ የወደድከውን ሁሉ አድርጋለሁ። ወዲያውኑ የንጉሱ ትእዛዝ ተሰማ። ቅዱስ ጊዮርጊስን አቅፈው መንኮራኩሩ ላይ ወረወሩት። 7 ዓመቶችንም በመንኮራኩሩ ሰባት ሰዎችም መንኮራኩሩን ያዞሩት ጀመር። እጅንም ተጨንቆ ለ10 ክፍል ተከፈለ። በመጨረሻም ነፍሱ ከስጋው ተለየች። ዱዲያኖስ 70 ነገስታት ይህም ባዩ ጊዜ ድምጻቸው ከፍ አድርገው ለሕዝቡ እንዲህ ሲሉ ተናገሩ። እኛ ከምናመልካቸው ከአጽጶልና ከዜውስ ሌላ አምላክ እንደሌለ እወቁ። የቅዱስ ጊዮርጊስ እምነት የት አለ? እስኪ ይምጣና ከእጃችን ያድነው እያሉ ጮሁ። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት አስከትሎ መጣ። አልዓዛርን ከመቃብር ባስነሳበት መለኮታዊ ስልጣኑ ቅዱስ ጊዮርጊስንም አስነሳውና ባርኮት እንዲህ አለው፣ ጊዮርጊስ ሆይ ሴቶች ከወለዱት መጥምቁ ዮሐንስ የሚበልጠው እንደማይነሳ ከማህበር ሰማዕታት ውስጥ አንተ የሚበልጥ የለም። ወደፊትም አንተን የሚመስል አይነሳም ብዬ በራሴ ምያለሁ ብሎ ከመከራው አጸናው።
እጁንም በሰውነቱ ላይ ዘርግቶ ባረከው፣ ኃይሉንም አሳደረበት፣ በክብር አረገ። ከዚያው ንጉሱ በቅዱስ ጊዮርጊስ ላይ እጅግ በርካታ ስቃዮችን አድርሶበት ከእምነቱ ሊለወጥ ስላልቻለ የስራይ መምህር ወይም አስማተኛ አትናሲዮስ የሚባል አስማተኛ አስመጥቶ ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያወጡ አዘዘ። ቅዱስ ጊዮርጊስም ያንተ ስራይ ይከሽፋል አለው። ቅዱስ ጊዮርጊስም ንጉሱን አንተ ከሃዲ፣ ክርስቲያኖችን ስሬ ሊያደርጉ አይገባቸውም ሲል መለሰለት። አስማተኛም የምትፈልገውን አድርግ አለው። አትናሲዮስም ጽዋ አንስቶ በውስጡ ልዩ ልዩ ስራይ ቅመም የርኩሳን አጋንንት ስም እየጠራ ከደገመ በኋላ እንዲጠጣው ሰጠው። ቅዱስ ጊዮርጊስም በቅዱስ መስቀል አማትቦ ጠጣው፣ ምንም ነገር አላገኘውም። በወንጌል እንዲህ ተብሎ ተጽፏልና ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ይወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም። አስማተኛው አትናሲዮስ ቅዱስ ጊዮርጊስ እኔ እንደገና ሌላ መርዝ እቀምማለሁ፣ እርሱን ጠጥተህ ክፉ ነገር ካላገኘህ እኔ በፈጣሪ አምናለሁ ብሎ እንደገና መርዝ ሞልቶ ከቀድሞ የሚበልጡ የአጋንንት ስም እየጠራ ከረገመበት በኋላ ሰጠው። ቅዱስ ጊዮርጊስም በመስቀል አማትቦ ጠጣው፣ ፈጽሞ ሕመም አላገኘውም። አትናሲዮስ ከቅዱስ ጊዮርጊስ እግር በታች ወደቀና ሰገደለት። ወዲያውኑ አምኖ ተጠመቀ። ንጉሱና ከእርሱ ጋር የነበሩትም እጅግ ተደነቁ። ንጉሱ ዱዲያኖስ ግን በክህደት ጸና። ከሃዲው ንጉስ ግንድ አምጥቶ ቅዱስ ጊዮርጊስን በግንዱ ላይ አጋድመው ከግንዱ ጋር በ3 ችንካር እንዲቸነክሩት አዘዘ። በላዩም ላይ እሳት አነደዱበት። ቅዱስ ጊዮርጊስም ግን አንድም ቃል አልመለሰም። ልቡም በሰማይ ከሰማያውያን መላእክት ጋር ነበር። ከዚህም በኋላ አንድ መጭመቂያ ሆኖ የተሰራ የስቃይ መሳሪያ አምጥተው ሰውነቱን እንዲሰነጥቁትና እንዲጨምቁት አዘዘ። አንገቱ ሁሉ ወጥቶ ከምድር ላይ እስኪዘረገፍ ድረስ እንዲሁ አደረጉበት። ቅዱስ ጊዮርጊስ ከስቃይ ብዛት የተነሳ ነፍሱ ከስጋው ተለየች። ስጋውን በእሳት አቃጠሉት፣ እንደ አመድ ሆነ። ከሃዲውም ንጉስ የቅዱስ ጊዮርጊስን የተቃጠለውን የስጋው አመድ አፍስሰው በቀፎ አድርገን ይድራስ በሚባል ተራራ ወስደው ምእመናን ራሩን አመዱን እንኳን እንዳያገኙት በንፋስ እንዲዘሩት አዞ ወታደሮቹን የስጋውን አመድ በተራራው ነስንሰው ተመለሱ። ያን ጊዜም መብረቅ፣ ነጎድጓድ፣ ትልቅ ንውስታ ሆነ። ምድርም ከመሰረቷ እስክትናወጽ ድረስ ከሰማይ ድምጽ ተሰማ። ጌታችን ኢየሱስ ክርስቶስም ዓለሙን በፈጠረበት አምላካዊ ቃሉ የኔ ሆይ የመረጥኩ ወዳጄ ጊዮርጊስ ከሞት ተነስ፣ አትፍራ፣ እኔ አግዤሃለሁና ሲል ሰማዕቱ ቅዱስ ጊዮርጊስን ጠራው። ያን ጊዜ ቅዱስ ጊዮርጊስ ከጫጉላ ቤት እንደሚወጣ ሙሽራ ምንም ሕማም ሳይኖርበት ተነሳ። ነገስታቱም ቅዱስ ጊዮርጊስ ሕያው መሆኑን ሕዝቡ እንዳያዩና እንዳይሰድቧቸው በድብቅ ወደ እርሱ እንዲያመጡ ታዘዙ። ቅዱስ ጊዮርጊስም በከሃዲው ንጉስ ፊት በቆመ ጊዜ አንተ ከሃዲ፣ እንግዲህ እፈር፣ የሰው እጅ ስራ የሆኑትን ትንፋሽ የሌላቸው ርኩሳን ጣዖታችን አንተን አሳፍራችሁ ዘንድ አምላኬ ኢየሱስ ክርስቶስ እነሆ አስነሳኝ አለው። ንጉሱም በማባበል ብዙ ገንዘብ ሰጥቶት ከሀገር እንዲወጣ ለመነ። ቅዱስ ጊዮርጊስ ግን የንጉስ ምክር ከመቀበል ይልቅ ስለ ፈጣሪው መከራ መቀበልን መረጠ። በመጨረሻም ንጉሱ ዱዲያኖስ 70 ነገስታት ቅዱስ ጊዮርጊስ 3 ጊዜ ገድለውት ከሞት ስለተነሳ ብዙ መከራ ቢያጸኑበትም ምንም ሊያሸንፉ ስላልቻሉ አንገቱን በሰይፍ እንዲቆረጥ የመጨረሻ ውሳኔ አስተላለፉ። ጭፍሮችም ሊገድሉ ተዘጋጁ። ቅዱስ ጊዮርጊስም ጭፍሮቹን ተውኝ፣ ስለ እነዚህ መናፍቃን ነገስታት ጸሎት ማድረግ ይገባኛል አላቸው። ጭፍሮችም እንዲጸልይ ፈቀዱለት። ነገስታቱ ግን በቅዱስ ጊዮርጊስ ሞት ደስ እያላቸው ምሳ አድርገው ይበሉና ይጠጡ ነበር። ቅዱስ ጊዮርጊስም ዓይኑን ወደ ሰማይ አንቅቶ ሲጸልይ ከሰማይ ታላቅ እሳት ወርዶ 70 ነገስታት ሰራዊት ሁሉ አቃጠላቸው። በኤልያስ ዘመን እሳት ከሰማይ ወርዶ ኤልያስን ጠላቶች እንዳቃጠለ
70 ነገስታትን በእሳት ተቃጥለው ሞቱ። ከዚህ በኋላ ቅዱስ ጊዮርጊስ ወታደሮቹን ጠርቶ ለራሱ እስኪጸልይ ትንሽ ቆዩኝ አላቸው። ወዲያውኑ በጉልበቱ ተንበርክኮ ለፈጣሪው ምስጋና አቀረበ። ጌታችን ኢየሱስ ክርስቶስም ተገልጾ ቃል ኪዳን ሰጠው። ወንድም ሴትም በሆኑ ቢታመሙ፣ በመከራ ቢወድቁ፣ ወደ ፍርድም ቢመጡ፣ በጦር ሜዳ ወይም በወህኒ ቤት፣ በባህር በፈሳሽም ወንዝም ቢሆን፣ በመንገድም በቀማኞች እጅ ቢወድቁ፣ አውሬ ቢያገኛቸው፣ እሳት አደጋ ቢደርስባቸው፣ ክፉ አሟሟት ቢገጥማቸው፣ በችግር ላይ ሆነው እጅግ ተስፋ ቢቆርጡ፣ በጽኑ መከራ ቢወድቁ፣ በስም ተማጽነው 3 ጊዜ አምላክ ጊዮርጊስ እርዳን እያሉ ወደ እኔ ቢጮሁ፣ ያን ጊዜ እራራላቸዋለሁ፣ ፈጥኜም ለጸሎታቸው መልስ እሰጣቸዋለሁ፣ ከልባቸው የለመኑትን ሁሉ እፈጽምላቸዋለሁ፣ ከመከራም አድናቸዋለሁ ካለው በኋላ ቅዱስ ጊዮርጊስም ባርኮት ተሰወረ። ቅዱስ ጊዮርጊስም ወታደሮቹን ቀስቅሶ ወንድሞቼ ኑ፣ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜም ክብርት ራሱን ቆረጡት። ከአንገቱም ደም፣ ውሃ፣ ወተት ፈሰሰ። ጌታም ቅዱስ ሚካኤልን የቅዱስ ጊዮርጊስ ደሙን በብርሃን ልብስ እንዲቀበለው አዘዘ። ቅዱሳን መላእክትና የጻድቃን ሰማዕታት በሁሉም ደስታ ያመሰግኑት ነበር። ጌታም የቅዱስ ጊዮርጊስን ነፍስ ተቀብሎ አሳረጋት። ከመከራ በተቀበለችው ዓመታት ልክ ከዕፀ ሕይወት ከአበቦች የተሰሩ 7 አክሊሎች ዘውድ አቀዳጀው። በዚህ ሁኔታ የታላቁ ሰማዕት የዓለም ብርሃን የሰማዕታት አለቃ ቅዱስ ጊዮርጊስ የሰማዕቱ ገድል ሚያዝያ 23 ቀን ተፈጸመ። ይህ ታላቅ ሰማዕት በችግራቸው ጊዜ በሃይማኖት ስለሚጠሩት ሁሉ በፍጥነት ደርሶ ስለሚታደግ ፍጡነ ረድኤት ይባላል። በሀገራቸው ኢትዮጵያ በፋሺስት ኢጣሊያ በተወረረች ጊዜ በአድዋ ጦርነት ላይ የፈጸመው የትድግና ተግባር ከኢትዮጵያውያን ሕሊና ለዘላለም የማይጠፋ ነው። ይኸው ሰማዕት አሁንም በረድኤቱ በጸሎቱ ሀገራችንን እንጠብቅልን። ረድኤቱ በረከቱ አይለየን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።